ይወዶታል። ኢየሱስ ይወዶታል። ኢየሱስ ክርስቶስ ይወዶታል። መርጌታ እንዴት ኖት? አብሮ ይስጥልኝ። እግዚአብሔር ይመስገን ደህና ነኝ። እንዴት ኖት? ሁሉ ሰላም ነው? እግዚአብሔር ይመስገን ሰላም ነው። ሰው ነበረ ስልኮትን የሰጠኝና እሺ አንዳንድ ነገሮችን ለማማከር ፈልጌ ነው። እሺ ምን ተቸግረህ ነው? ምን ልርዳህ? ይቻላል አይደል? በነጻነት ባማከሩት ነገረኝ እስቲ። አንድ ጎረቤት ነበረኝና ምንድን አንድ ጎረቤት ነበረኝና ስራ ሰራለሁኝ እኔና ጎረቤቴ ግን በቃ በጣም አስቸገረኝ። ምቀኛ ሆነብኝ። በጣም በቃ ምቀኛ ሆነብኝ። ግራ ገባኝ። በሰው ባስለምነው በሽማግሌ ባስለምን ምንም ግራ ገባኝና ጭራሽ ስሰማ እንደውም በቃ እኔን ለማጥፋት ነው የሚጣጣረው አሉኝ። እንደው አባቴ የጎረቤት ምቀኛ እኮ ከባድ ነው ልጅ። በጣም በልሽ አሁን ያንተን ስም እስከ እናትህና የክርስትና ስምን ታውቀዋለህ? አዎ እና የሱን ስም ታውቀዋለህ? የጎረቤትህን? አዎ በደንብ። እሱን በአማርኛው ላክና ትንሽ ከ10 ደቂቃ በኋላ መልሰህ ደውልልኝ። እንግዲህ ቤተሰብ እንደሰማችሁት ያው ስም ላክ ብሎኛል። ስም ብዬ ያው ራንደምሊ ዝም ብዬ መጣልኝን መርጬ የኔን፣ የእናቴን፣ የጎረቤቴን የክርስትና ስም ምናምን ብዬ ልክ ያለውኝ ከ20 ደቂቃ በኋላ ደውዬለታለሁ። እስኪ አብረን እንስማ። ጉድ እኮ ነኝ ልጅ። እሺ አንተ ሰርተህ እንዳትለወጥ፣ ገንዘብ ረድኤት በረከት እንዳይኖረው፣ ጨርቅህን ጥለህ እንድታብድ እንድትቀውጥ፣ በትዳር ላይ እንዳትኖር አስተብትቦብሃል በዚህ በእስላሙ ደፍተራ የኔ ልጅ። አሁንም ይኸው እጽዋት ልቆርጥ እየሄድኩ ነው። ፈጠን ብዬ እንደው ማዳት አዲሶቱን ጥሩ ድል አለ። ያን 27,500 ብር ጎድቶ ነው ያስዋለብህ። አሁን እንግዲህ ሌላ ሰው ምቀኛለ የጎረቤት እሱንም አብሬ እነግርሃለሁ፣ አብሮ የሚንቀሳቀስ እና አሁን ዛሬ ሆኖ እንግዲህ ሳያሳድሰው አንተ ማስፈታትን ከሰማ ሄዶ ከሱዳን ቀለበት ያመጣል። እሺ ስንት ብር ነው የምልከው? 27,500 ብር። 27,500 ከዛ በኋላ ምንድነው የምናደርገው? ምንም ችግር የለውም። የብሩን ምን እንዲያደርግልህ አድርገው። የፈለግከው እንዲያደርግ አደርጋለሁ። ከጎረቤት ለቆ እንዲሄድ ማድረግ ይችላለሁ። ሁሉንም ሌላ ምን የተሻለ ነገር እኔ የጠየቁኝን አደርጋለሁ። አሁን ሳያሳድሰው ፈጠን ብለህ አሁን ልከህ እሱን ከእሱ እንዲሄድ አንተ እንዲያደርግብህ ጨርቅህን ጥለህ እንድታብዳ እንዲያደርግህ እሱን በአደባባይ ያሳይሃለሁ። በምን ያህል ጊዜ ግን ውጤታማ ይሆናል ይሄ ነገር? አሁን አይው እንግዲህ ከ3 ቀን እስከ 7 ቀን ነው። ታየዋለህ። እኔ ታመሰግነኛለህ። ከ3 ቀን እስከ 7 ቀን ሰውየው በእርግጠኝነት ያብዳል። በቃ ያልከው ሁሉ ያንተ ተፈቶ ሰውየው እንደሚሆን ያንተ ይሆንልሃል። ይሄ ነገር እንድን በቤተ ክርስቲያን ምናምን ችግር የለውም። በአንተ ላይ አይደል እንደዚህ ያደረገብህ? ኃጢአት አይደለም። እሺ መርጌታ፣ አንድ ነገር ግን ልንገሮት። ኢየሱስ ክርስቶስ ይወዶታል። እሺ ኢየሱስ ክርስቶስ ይወዶታል። ኢየሱስ ክርስቶስ ይወዶታል። ኢየሱስ ይወዶታል። ኢየሱስ ክርስቶስ ይወዶታል። እንግዲህ ቤተሰቦች እንደሰማችሁት ነው። እንደነዚህ አይነት ሰዎች የትኛውንም ቤተ እምነት ይወክላሉ ብዬ እንደራሴ ባላምንም ግን በተለያዩ የሶሻል ሚዲያ ፕላትፎርሞች አማራጮች እንደዚህ አይነት ድርጊትን ያደርጋሉ። ከእንደነዚህ አይነት ሰዎች ራሳችሁን እንድትጠብቁ ጭምር ነው ይህንን ቪዲዮ የሰራሁት። ጸጋና ሰላም ይብዛላችሁ።